ይሄ ለውጥ ዝም ብሎ በቀላል እነሱ እንደሚያስቡት ተቃዋሚ ከዚህ አምጥተን ከውጭ ያስገብተን ምናምን እንደዛ አይደለም። በደም በአጥንት ነው የመጣው። ቀላል አይደለም እነሱ እንደሚያስቡት። እነሱ ደግሞ አላመጡትም። ኢንስፓይት ኦፍ ዘም የመጣ ነው። በእነሱ የመጣ ለውጥ ሳይሆን ኢንስፓይት ኦፍ ዘም የመጣ ነው። 99% የሚሆኑት ብልጽግናዎች የኢህአዴግ ሰዎች ነበሩ። ያለ እነሱ ፍላጎት እጃቸው ተጠምዝዞ የመጣ ለውጥ ነው ማለት ስላለብኝ እለዋለሁ። ጠቅላይ ሚኒስትሩ ፕሬዝዳንት ኢሳያስን መጠንቀቅ አለባቸው። 1990 ውስጥ የፈጸምናቸው ስህተቶች ተመልሰው ሊመጡ ነው። በሁለቱ ሀገሮች አመራር መካከልና በሁለቱ ገዢ ፓርቲዎች መካከል የነበረ ግንኙነት ኢንፎርማል የሆነ ብሮማንስ የምንለው የመሪዎች ወንድማማኝነት ወይም ደግሞ ሽርክና ላይ የተመሰረተ ጉርብትና የትም አያደርስም። ጉርብትና ዘላቂ መሆን መቻል አለበት። 1991 92 93 ከ97 የህወሓትና የትግራይ ነፃ አውጪ ወይም ደግሞ የሻዕቢያ ግንኙነት ነበረ። የጦፈ በጣም የጋለ ፍቅር፣ ልክ አሁን እንደምናየው በጣም የጋለ ፍቅር ነበረ። ሁለት ሀገር ናቸው እንደ እስኪባል ድረስ በሁለቱ መካከል ችግር ሲፈጠር፣ ምክንያቱም በሁለቱ መካከል የማይታረቅልም ነበር። 100,000 ዜጎች ከሁለቱ ሀገር አጣን። ለ20 ዓመታት ግሪድ ሎክ ውስጥ ገባን። ዛሬ ስለምን ነው ዛሬ ተመልሰን የምንገባው? ዛሬም እኮ ልክ ያኔ በፕሬዝዳንት ኢሳያስና በመለስ መካከል የነበረው በፕሬዝዳንት ኢሳያስና በጠቅላይ ሚኒስትር አብይ መካከል እየመጣ ነው። ባለፉት 2 ዓመት ምንድነው የኢትዮጵያ መንግስትና የኤርትራ መንግስት ግንኙነት ምንድነው? የኛ ውጭ ጉዳይ ሚኒስትር በደንብ ያውቁታል። ዲፕሎማቶቻችን ያውቁታል። is there anything institutionalized? I don't think so. ህወሓት እኮ የበደለው ተቃዋሚውን ነው። እዚህ ሀገር ህወሓት የበደለው እኮ ህዝቡን ነው። ህዝቡ ራሱ ከስልጣን ከወረዱ በኋላ ረስቷቸዋል። ምንድነው ከነሱ ጋር ትላንት ሀገር ሲዘርፉ ሀገር ሲሰርቁ ሀገር ሲደበድቡ የነበሩት ዛሬ ያዙ ይልቀቁኝ የሚሉበት ምክንያት አይገባኝም። የህወሓትና የብልጽግና ልዩነት ለኔ ፕሪንሲፕልም አይደለም፣ ህገ መንግስትም አይደለም፣ ኢንፋክት ፖለቲካም አይደለም። የአባትና የልጅ አምባጓሮ ወይም ደግሞ አባታቸው ሞቶባቸው በውርስ ላይ የሚጣሉ የሁለት ጎረምሶች ንትርክ እንጂ የዚህን ሀገር ፖለቲካም እያበላሸ ያለ እንጂ ፕሪንሲፕል ላይ የሆነ አይደለም። የሚያዋጣው በተለይ በፌደራል ስልጣን የያዙት ኃላፊነት ስላለባቸው ጉዳዩን ሴኩሪታይዝ እያደረጉ ከመሄድ ይልቅ ሁሉንም የሚያካትተ ውይይት ማካሄዱን ለሀገር የሚገነባው ከዛ የበለጠ ጦርነትን እኮ ሰው ለምን ጦርነት ናፈቀው? ግን ጦርነት እኮ በበቂ ደረጃ አድርገነዋል። ህወሓቶች እኮ ትግራይን አልፈው ኢትዮጵያን ያዙት በጦርነት እኮ ነው። ወነ ጎባ ኩዛት እንደገና ደግሞ እኛ ተመልሰን ትግራይ በጦርነት እንያዝ ምንድነው ሰው እያሰበ ያለው እዚህ ሀገር? ይሄ ተገቢ አይደለም፣ አይጠቅምም። ከኤርትራ ጋር ተያይዞ ያለው ጉዳይ ነገሮች እየተወሳሰቡ ነው። እዚህ አካባቢ የኤርትራና የኢትዮጵያ ጉዳይ የሁለት ሀገሮች የጉርብትና ጉዳይ ነው። የትግራይና የህወሓትና የብልጽግና ጉዳይ የአንድ ሀገር የስልጣን ሽኩቻዎች ውስጥ የገቡ የፖለቲካ ድርጅቶች ጉዳይ ነው። የዶሜስቲክና የኤክስተርናል አፌርስ ጉዳይ ነው። ግን ባለፈው 2 ዓመታት የትግራይንም ክልል ጉዳይ የኤርትራንም ጉዳይ ጠቅላይ ሚኒስትሩ እያካሄደ ያለበት ሁኔታ አደገኛ ነው። ትግራይ ውስጥ አይሶሌት የመደረግ ስሜት እያደገ የመጣበት ሁኔታ ነው ያለው። መሆን የነበረበት የማዕከሉ አመራር መሆን የነበረበት መቀሌንና አስመራን ሻዕቢያንና ወያኔን አስታርቆ ዘላቂ ሰላም በሁለቱ ሀገሮች ውስጥ እንዲመጣ ነው። በነገራችን ላይ ትግራይን ያላካተተ ሰላም በኤርትራና በኢትዮጵያ መካከል ፈጽሞ ሊመጣ አይችልም። this should be clear to everybody። የጂኦግራፊ ጉዳይ ነው። የፖለቲካ የደብረጽዮን ወይም የአብይ ወይ ኢሳያስ ጉዳይ አይደለም። የጂኦግራፊ ጉዳይ ነው። ኤርትራና ኢትዮጵያ ሲጣሉ እኮ ህወሓትና ሻዕቢያ ነው ሲጣሉት አይደለም እንዴ? እኛ አይደለም ሄደን ተጣላ ነው ማገድ እዛ ሄደን ተማገድን እንጂ ድንበሩስ የድንበር ጥል የሚባለውም እኮ የድንበር ጥልም የሚባለው 100% በትግራይና በኤርትራ ድንበር ላይ ያለ ነው።
እንዴት ነው በትግራይ ላይ ዘለን ከኤርትራ ጋር ሰላም የምንፈጥረው? ስለዚህ መሆን ያለበት ኢትዮጵያ ውስጥ የዶሜስቲክ ጉዳይ ኮንቴን እናድርግ፣ ከኤርትራ ጋር ደግሞ ዘላቂ ከግለሰቦች ከአመራሮች የዘለለ የበለጠ የኤርትራን ህዝብና የኢትዮጵያን ህዝብ ማለትም ፕራይመርሊ የትግራይንና የኤርትራን ህዝብ የሚያያይዝ የሰላም ስምምነት ያስፈልጋል። ትግራይን አግልሎ ኤርትራና ኢትዮጵያን ማስታረቅ ፊዚካሊ ኢምፖሲብል ነው። በነገራችን ላይ